ለዛሬ ደግሞ ይዤ የመጣሁት ይኸው እዚህ ጋር እንደምታዩት እንደዚህ በብጥብጥ የሚሰራ ቀላል የገንፎ አዘገጃጀትን ነው ማለት ነው። ቀላልና በአጭር ሰዓት ማዘጋጀት የምንችለው ማንኛውም ሰው መስራት የሚችለው አይነት ገንፎ ነው እና አሁን ለዛሬ ይሄንን ገንፎ እንሰራለን። ይኸው ይሄን የመሰለ ቆንጆ ገንፎ ነው የሰራሁት። ወደ አሰራሩ እንግባ። አሁን በቅድሚያ ይኸው እቃዬን አዘጋጅቼ ለገንፎ የሚሆነኝን ዱቄት እንደዚህ በወንፊቴ አጣራለሁኝ ማለት ነው። የተጠቀምኩት ዱቄት የተመጣጠነ የ9 አይነት እህል ዱቄት ነው የተጠቀምኩት። ዱቄቱን ከፈለጋችሁ አስቀምጥላችኋለሁኝ ስሙን ከስር። ከዚህ በፊትም የሰራሁት የገንፎ ቪዲዮ እዛ ላይ አለ ፒክቸሩ ማለት ነው ሙሉ ለሙሉ። እና ይሄው እንደዚህ አድርጌ ዱቄቴን አጣርቼ ጨርሻለሁ። 2 ኩባያ ዱቄት ነው የምጠቀመው እና ይሄው ዱቄቴን አሁን ድስቴ ላይ አድርግና እዛው ድስቴ ላይ ነው ማለት ነው መበጠብጠው። በሌላ ጋር መበጥበጥ ትችላላችሁ። እኔ ግን እዛው ስለመበጠብጥ ግማሽ ማንኪያ ጨው አድርጌ እንደዚህ ለውሰዋለሁኝ ማለት ነው። ጨውን በደንብ ቀላቅለዋለሁኝ። ከዛ ለ2 ኩባያው ዱቄት 2 ኩባያ ውሃ ነው የምጠቀመው። ምክንያቱም ውሃ ያነሳል እህሉና ልክ እንደ እህላችሁ ውሃ ማያነሳ ከሆነ ቀንሳችሁ ሞክሩት። አለያ ደግሞ የሚያነሳ ከሆነ 2 ኩባያ መጠቀም ትችላላችሁ ማለት ነው። እንደኔ ግን እናንተ ቀንሳችሁ እያያችሁ ብትጨምሩ ይሻላል። እኔ ስለማውቀው ነው አሁን እንደዚህ ጨመርኩት ማለት ነው። እና ይሄው አሁን እንደዚህ በጥብጫለሁ። ከዚህ በላይ እንዲቀጥን አልፈልግም። በዚሁ መጠን ነው ማድረገው ማለት ነው። ያው እንደዚህ ሳይቋጠርብን ቶሎ ቶሎ ብለን አማስለን ነው መበጥበጥ ያለብን። አለያ መጀመሪያም ስንበጠብጠው ሊቋጠር ስለሚችል ማለት ነው። እና ይሄው እንደዚህ አድርገን በጥብጠን መስራት እንችላለን። ይሄው አሁን ምን አድርግበታለሁኝ ድስቴ እንዳይዝብኝ 1 ማንኪያ ዘይት እጠቀማለሁኝና እሱን እጨምርበታለሁኝ ማለት ነው እዚህ የተበጠበጠው ላይ። ከዛ እሱን አብሬ አዋህዳቸዋለሁኝ። ይሄው እንደዚህ አድርጌ በደንብ አድርጌ ካዋሃድኩት በኋላ ድስቴ በርግጥ የማይዝ ድስት ነው እና ብትጠቀሙ የሚሻለው የማይዝ ድስት ቢሆን ይመረጣል ሌላ ጊዜ ማለት ነው። እና አሁን ይበቃዋል። በቀጥታ እንጥድና ማማሰል እንጀምራለን ማለት ነው። እንደዚህ ስንሰራ ከመጀመሪያ ጀምረን ማማሰል አለብን። ልክ እስኪደርስ ድረስ የምንጠብቀው ነገር የለም። ምክንያቱም ድስታችን እየሞቀ ሲሄድ ከስር ያለው ይበስላል ማለት ነው እና ስለዛ ካላማሰል ነው ወይ ድሱ ይይዛል፣ በዛ ላይ ደግሞ እኩልም አይበስልልንም። ስለዚህ በደንብ አድርገን እንደዚህ ቶሎ ቶሎ ማማሰል መቻል አለብን። በደንብ ድስታችን ሞቆ ማገንፋት እስከምንጀምር እሳታችንን ከፍ ማድረግ እንችላለን በመናማስልበት መጠን ማለት ነው። በኋላ ደግሞ ያው እንመጥነዋለን። ኖርማሊ በመናበስልበት ቴምፕሬቸር እናደርገዋለን። አሁን ላይ ግን ቶሎ እንዲደርስ ከፍተኛ ቴምፕሬቸር ላይ ብታደርጉት ይመረጣል። እኔ የምጠቀመው እንደዛ ስለሆነ ነው። እንደዚህ እያደረግን ቶሎ ቶሎ ማማሰል አለብን። ይሄው እንደምታዩት ጀምሯል መብሰል። ከስር ያለው እየበሰለ ያለው እንደምታዩት እንደዚህ እየተቋጠረ ይመስላልና እንደዚህ እያማሰል ነው ስንሄድ መጨረሻ ላይ መግቢያ ላይ እንዳሳየዋችሁ ቆንጆ ምርጥ ገንፎ ነው የሚሆነው፣ ለስለስ ያለ ማለት ነው። በጣም ነው የሚለሰልሰው በእንደዚህ መንገድ ስንሰራው። እና ማማሰሉ ያው ዱቄት አድርገን ከምናማስለው ይሄኛው ይቀላል። እና እንደዚህ እያደረግን እናማስለዋለን። እረፍት መስጠት የለም፣ ስፔሻሊ መብሰል ከጀመረ በኋላ ማለት ነው። እና እንደዚህ በደንብ እያማሰልን እናበስለዋለን። ውሃ ለበኋላችን ውሃ ያስፈልገናል ብላችሁ ካሰባችሁ ውሃ ብትጥዱ አሪፍ ነው። ቀዝቃዛ ውሃ መጠቀም የለብንም። ስለዚህ ውሃ አፍልተን ትኩስ ውሃ ነው ማድረግ ያለብን ማለት ነው። ይሄው አሁን እንደምታዩት በቃ እየደረሰ ነው። ከአሁን በኋላ ያው ኖርማሊ እንደ ገንፎ ነው እኔ ማሸው ማለት ነው።
ካልታሸ ገንፎ ብዙ ደስ ስለማይለኝ እንደዚህ አሽቼ ነው የምሰራው እና ማብሰል ደግሞ አለብን እዛ ላይ። ያው እንደምታዩት በጣም ቆንጆ ሆኗል እና እንደዚህ በደንብ አድርጌ አሽቼ ነው ማበስለው። በደንብ ካላበሰልነው እህል ነው የሚለው። ስለዚህ በዚህኛው ዘዴም ቢሆን እንደዚህ ለማሸቱ ቀለል ይልልናል። ሆኖም ግን መብሰል አለበት እና ይሄው አሁን እንደምታዩት ቆንጆ ሆኖ እየበሰለ ነው። በነገራችን ላይ እየበሰለ ሲሄድ ከለሩ ራሱ ይቀየራልና ከለሩን እንደምታዩት እየቀየረ ነው እና ቆንጆ እየበሰለልኝ ነው ማለት ነው። ስቲል ግን አሸዋለሁኝ። እንደገና ደግሞ ውሃም አደርግበትና የተወሰነ ደቂቃ እስቲም አድርጌ ማብሰል እፈልጋለሁኝ። ግን ቆንጆ ገንፎ በጣም የምትወዱት አይነት ነው የሚሆነው። ያው ከሊጥ ስለሆነ የጀመርኩት ማመሳይ ላይ እንደዚህ እንትን እንዳይል አብሬ ማዋሃድ እፈልጋለሁ እና እንደዚህ ማመሳያችሁ ተደታርባችሁ እንትን እንዳይኖረው ማለት ነው፣ ያልበሰለ እንዳይኖረው አብሮ እንዲዋሃድ እና እንደዚህ አድርገን በደንብ አድርገን ማሸት ነው። ገንፎ ሲታሽ ይጣፍጣል፣ በጣም ነው የሚጣፍጠው። እና ብዙ ጉልበት አለመጠቀም እንችላለን፣ ምክንያቱም ቋጠሮ የለውም። ግን ያው ማብሰል ስላለብን ከስር ያለውን እንደዚህ እያዋሃድን ነው የምናበስለው እንጂ በራሱ ዝም ብሎ አይበስልም። ትንሽ ውሃ አድርጌ አሁን የተወሰነ ደቂቃ እንደዚህ ከድኜ እስቲም አድርጌዋለሁኝ። አሁንም በደንብ አድርጌ አሸዋለሁኝ ማለት ነው። ውሃ የምንጨምረው ያው እንትን ሊጣችን መጀመሪያ ላይ በጣም ቀጥሞ ውሃ የማይፈልግ ከሆነ ውሃ ማድረግ የለብንም። አለያ ግን ውሃ መጨመር እንችላለን ማለት ነው። ስንጨምርም መጠነን ነው እንደሚበቃው ያህል፣ በጣም እንዳይቀጥንብን። ስናሸውም እንትን ሊል ይችላል እንደዛ ካቀጠን ነው። አሁን እንደምታዩት ቆንጆ ሆኖ ለስለስ ብሎልኛል። እኔ ከዚህ በኋላ ውሃ አልጨምርበትም፣ ምክንያቱም ቅጥነቱ በቂ ስለሆነ ማለት ነው። ቅጥነቱ እንትን ካላለላችሁ መጨመር ትችላላችሁ። ትንሽ ትንሽ እያደረጋችሁ በዛውም ቆንጆ ሆኖ ይበስላል ማለት ነው። ይሄው የኔ እንደምታዩት በቃ የጨመርኩትን ውሃ በደንብ አድርጌ አዋህጄ ጣዕሙ እስኪወጣ ድረስ ነው እንጂ ቆንጆ ሆኖልኛል አሁን ማለት ነው። ይብቃው ብል ራሱ ይበቃዋል፣ ግን ትንሽ ደቂቃ እንደዚህ ባበስለው የተሻለ ጣዕም ስለሚኖረው ለዛ ነው በደንብ አድርጌ ማብሰል የፈለኩት። እና ይሄው እንደምታዩት በጣም አሪፍ ሆኖልኛል። አሁን ይበቃዋል ገንፎዬ እና ገንፋችንን አሁን ሳህን ላይ እናደርገዋለን። ሳህናችን እንዳይዝ እንደዚህ እኔ የጾም ቅቤ ነው የምጠቀመው። ትንሽዬ ከስር አድርገንበት ብናደርገው ይመረጣል። ስለዚህ አሁን ይሄው እንደዚህ ሳህኔ ላይ አድርጌበታለሁ። በቀጥታ አምጥቼ ገንፎዬን መገልበጥ ነው ማለት ነው። በጣም ቆንጆ የምትወዱት አይነት ገንፎ ነው የምትሰሩት እንደዚህ ከሰራችሁ ማለት ነው። ለስላሳ ነው በጣም የሚገርመው እና ይጣፍጣል በዛ ላይ እና ቀላል ዘዴም ስለሆነ እንደዚህ ብትሰሩ ተመራጭ ነው። አሁን ይሄው ገንፎ እንደዚህ እንትን አድርገዋለሁ እና አሁን አስተካክልና ገለብጠዋለሁ ማለት ነው። አሁን እንደዚህ አድርጌ እገለብጠዋለሁ። ከላይ ያለውን ያስተካከልኩት ዝም ብዬ መጀመሪያ ስገለብጥ እንትን ስላረኩት ነው እና ስንገለብጠው ደግሞ እናየዋለን። ይሄው አሁን ቆንጆ ሆኖ ከስር ቅቤ መጀመሪያ አድርጌበት ስለነበረ ቆንጆ ሆኖ ነው እንደዚህ የደረሰው ማለት ነው። እና የጾም ቅቤው በነገራችን ላይ አሪፍ ነው ለገንፎ እንደዚህ ብንጠቀመው ይጣፍጣል። ከዘይት የተሻለ ነው 100% ማለት ነው። እና አሁን እንደዚህ አድርግና ገባቴን ኖርማሊ በሲኒ አድርጌ ነው ማድረገው። ይሄው ቅቤን አሁን በሲኒ አድርጌዋለሁኝ። ቅቤ የጾም ቅቤ ከፈለጋችሁ ያላያችሁ ካላችሁ የሰራዋቸው 2 ቪዲዮዎች አሉ፣ እነሱን ማየት ትችላላችሁ ማለት ነው። እና በጣም ቆንጆ ስለሆነ ብትጠቀሙት ምንም ችግር የለውም። የቨጂ ስለሆነ አትክልት ከሆነ ደግሞ ምንም ችግር አያመጣም። እናላችሁ ይሄው እንደዚህ ምንም አይነት ቅርጽ ሳንሰጠው ራሱ ገንፎ በጣም የሚያምር ሆኖ ነው እንደዚህ እንትን የተሰራው ማለት ነው።
እና አሪፍ ነው። በጣም ለስላሳ ገንፎ ነው። አሁን ደግሞ ከፈለግን የፈለግነውን አይነት ቅርጽ መስጠት እንችላለን ማለት ነው። ለዚህ ማንኪያችንን ተጠቅመን በቅቤ እየነከርኩኝ እንደዚህ ዝም ብዬ የፈለኩትን አይነት ቅርጽ ሰጠዋለሁ ማለት ነው። ሌላም አይነት ቅርጽ መስጠት ትችላላችሁ እና ዝም ብዬ እንደዚህ ነው ያደረኩት። እናላችሁ በጣም አሪፍ ገንፎ ነው። ያልሞከራችሁት ካላችሁ ሞክሩት። የሞከራችሁት ደግሞ አስተያየት ስጡኝ። እስቲ እኔ ያላስተካከልኩት የቀረኝ ነገር ካለ አስተያየት ብትሰጡኝ በጣም ደስ ይለኛል ማለት ነው። እና እንግዲህ ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበረ። ቪዲዮዬን ከወደዳችሁት ላይክ፣ እንዲሁም ደግሞ ለሌሎች ሰዎች ለጓደኞቻችሁ እንዲደርስ ከፈለጋችሁ ሼር በማድረግ እንድታደርሷቸው በአክብሮት ጠይቃለሁኝ። ሀሳብ አስተያየት እንዲሁም ደግሞ ጥያቄዎች ካሏችሁ በኮሜንት መስጫ ሳጥኑ ስር አስቀምጡልኝ። ጥያቄዎቻችሁንም እመልሳለሁ። ሀሳብ አስተያየቶቻችሁንም ደስ እያለኝ እቀበላለሁኝ ማለት ነው። አብራችሁን ስለነበራችሁ ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ። መልካም ጊዜ ይሁንላችሁ። ባይ ባይ ወዶቼ።